በዛሬው ሴክሽን ስለ ሳይዝ ኦፍ ኢትዮጵያ እናነሳለን። ለዩቲዩቡ አዲስ ከሆናችሁ ሳብስክራይብ፣ ላይክ ማድረግ እንዳይረሳ። እንዲሁም የቴሌግራማችን ሊንክ በዩቲዩቡ ዲስክሪፕሽን ላይ ስላለ ጆይን በማድረግ የተለያዩ ዩኒቨርሲቲዎች የተለያዩ አመት ጥያቄዎችን ከዚያ እንድታገኙ ይሁን። እንግዲህ ስለ ኢትዮጵያ ስፋት የመሬት ስፋት በምናነሳበት ሰዓት ሰፊ መሬት ካላቸው ሀገራት መካከል አንዷ ነች ኢትዮጵያ። ወደ 1,106,000 ኪሎ ሜትር ኤሪያ ያላት ሀገር ነች ማለት ነው። በዚህ ስፋቷ በአፍሪካ 8ኛ ነች፣ በዓለም ደግሞ 25ኛ ቦታ ላይ ተቀምጣለች ማለት ነው። ኢት ኤክስቴንድስ ይላል ማለት ይሄ ሎንጊቲዩዱ ማለት ነው። ከኢስት ዌስት ያለው ርዝመቷ 1639 ነው። እንዲሁም ላቲቱዷ ኖርዝ ሳውዝ ያለው ወይም ደግሞ ከኖርዝ ከሰሜኑ እስከ ሳውዝ ድረስ ምን ያክል ትዘረጋለች የሚለው ወደ 1577 ኪሎ ሜትር ይሆናል ማለት ነው። እና ካላት ደግሞ አጠቃላይ የመሬት ስፋት 0.7% በውሃ አካላት ይሸፈናል ማለት ነው። በውቅያኖሶች፣ በወንዞች፣ በተለያዩ እነዚህ ወተር ቦዲስ ከቨር ይደረጋል። እንዲሁም ስለ ሳይዝ ኦፍ ኢትዮጵያ በምናነሳበት ሰዓት ሳይዝ ናቹራል ኢንቫይሮንመንትንም ሂውማን ኢንቫይሮንመንትንም አፌክት ያደርጋል ነው። ናቹራል ኢንቫይሮንመንት ማለት የአየር ንብረት፣ የእርሻ አካባቢዎች፣ የተፈጥሮ ሀብቶች፣ የመሬት ገጽታዎች፣ የእጽዋት፣ የእንስሳት እነዚህ ሀብቶችን አፌክት ሊያደርግ ይችላል ሳይዝ። እንዲሁም ሂውማን ኢንቫይሮንመንትን አፌክት ሊያደርግ ይችላል። ያ ማለት ህዝቦችን፣ ቋንቋዎች፣ ባህሎች፣ የኑሮ ዘይቤዎች፣ ኢኮኖሚ ተግባራትም ሊገኙበት ይችላሉ። እነዚህ ነገሮች ከሳይዝ የተነሳ አፌክት ሊደረጉ ይችላሉ ማለት ነው። እንግዲህ ሳይዝም በምናነሳበት ሰዓት አድቫንቴጅ አለው ዘንድ ደግሞ ዲስአድቫንቴጅም አለው። የላርጅ ሳይዝ የመሆንን አድቫንቴጅ በምናነሳበት ሰዓት it possesses diverse agroecological zone ነው። እንግዲህ የተለያዩ የግብርና ስነ ምህዳራዊ ዞኖች አሏት ነው። ላርጅ ሳይዝ በመሆኑ ኢትዮጵያ እንግዲህ አግሮኢኮሎጂካል ዞን ማለት የአየር ንብረት፣ የአፈር፣ የከፍታ እና ሌሎች የተፈጥሮ ሁኔታዎች ተመሳሳይ የሆኑበት አካባቢ ነው። እንግዲህ ኢትዮጵያን በምናነሳበት ሰዓት ሰፊ ስለሆነች ከተለያዩ የከፍታና የአየር ሁኔታ ጋር የተያያዘ የግብርና አካባቢዎች አሏት ማለት ነው። የዚህ ጥቅሙ ደግሞ የተለያዩ ሰብሎች እና የግብርና ስራዎች እንዲካሄዱባት ያስችላል ማለት ነው። ሌላኛው ቫራይቲ ኦፍ ናቹራል ሪሶርስ ነው። እንግዲህ የተለያዩ የተፈጥሮ ሀብቶች አሏት ለኢኮኖሚ ልማት የሚውሉ ማለት ነው። እንዲሁም አሁን ኤክስቴንሲቭ አሬብል ላንድ ማለት ለእርሻ ሊውል የሚችል መሬት ነው። እንግዲህ ጥቅሙ ምንድን ነው? የምግብ ምርትን ለማሳደግ እና የግብርና ልማትን ለማስፋፋት እድል ይሰጣታል ማለት ነው። እንዲሁም ሃቭ ላርጅ ፖፑሌሽን ሳይዝ ብዙ ህዝብ አላት። ሰፊ ሀገር መሆኗ ብዙ ህዝብ እንዲኖርባት ከሚያስችሉ ምክንያቶች አንዱ ነው ማለት ነው። እንዲሁም ሆም ፎር ዳይቨርስ ካልቸር የተለያዩ ባህሎች መኖሪያ ነች። ኢትዮጵያ ሰፊ ሀገር በመሆኗ ብዙ ማህበረሰቦች፣ ቋንቋዎች እና ባህሎች አሏት። የዚህ አድቫንቴጅ ደግሞ ምንድነው? የባህል ብዙሃነትን ያበረታታል ማለት ነው። እንዲሁም ከዲፌንስ አንፃር ኢንቬዥን ላይ ግሬተር የሆነ ዴፕዝ ነው የሚኖራት ማለት ነው። ሌላኛው ዲስአድቫንቴጅ ነው። it demands a greater capital to construct infrastructural facilities እንግዲህ መሰረተ ልማቶችን ለመገንባት ብዙ የገንዘብ ካፒታል ይፈልጋል። መሰረተ ልማቶች ማለት መንገዶች፣ ድልድይ፣ ትምህርት ቤት፣ ሆስፒታል እነዚህን የመሳሰሉ ነገሮች ብዙ ካፒታል የሚጠይቁ ይሆናሉ ማለት ነው። ሁሉንም ቦታ አድሬስ ለማድረግ require large army to protect its territory ግዛትን ለመጠበቅ ትልቅ የጦር ኃይል ያስፈልጋታል። እዚህ ጋር ሰዎችን ማሰማራት አንድ የሰው ኃይል ይፈልጋል። እንደገና ደግሞ እነዛ ሰዎች
ሲሰማሩ የሚያስፈልጋቸው የተለያዩ ማቴሪያሎች ይኖራሉ ማለት ነው፣ የጦር መሳሪያዎች እነዛም ጭምር። ሌላ ደግሞ እንደገና ካፒታልን የሚጠይቅ ነገር ይሆናል። ሌላኛው ዲፊካልት ፎር ኤፌክቲቭ አድሚኒስትሬሽን፣ ውጤታማ አስተዳደርን ማካሄድ አስቸጋሪ ይሆናል ማለት ነው። መረጃ ማድረስ፣ ህዝብን ማስተዳደር፣ ህግ ማስከበር፣ እነዚህ ነገሮች ሊከብዱ ይችላሉ። አንዳንድ ጊዜ የድንበር አካባቢ ያሉ ሰዎች አገር ውስጥ ምን እየተካሄደ እንኳን እንዳለ ምንም ኢንፎርሜሽን ሳይኖራቸው ሲቀር እንደዚህ እንመለከታለን። ማን እየመራ እንዳለ፣ ማን ወጣ፣ ማን ወረደ የሚለው ኢንፎርሜሽን እንኳን አይኖራቸውም። ሶ ኤፌክቲቭ አድሚኒስትሬሽን ላይ የራሱ የሆነ ቻሌንጅ ያለው ነው። ዲፊካልት ፎር ሶሾ ኢኮኖሚክ ኢንቴግሬሽን፣ ማህበራዊ እና ኢኮኖሚያዊ ውህደትን ማሳካት አስቸጋሪ ሊሆን ይችላል ነው። ሰፊ ርቀት ሲኖር ምን ይፈጠራል? በተለያዩ አካባቢዎች ያሉ ሰዎችን ገበያቸውን ሊሆን ይችላል፣ ገበያቸውን፣ ኢኮኖሚ ተግባራትን በቀላሉ ማገናኘት ፈታኝ ይሆናል ማለት ነው። እኛ ሼፕ ኦፍ ኢትዮጵያ እንደ ሲምፕሊኬሽን ነው፣ የኢትዮጵያ ቅርጽና ያ ቅርጽ በሀገሪቱ ላይ የሚያመጣው ተጽዕኖ ማለት ነው። እንግዲህ ጀነራሊ ስናነሳ በዓለም ያሉ ሀገሮች ሁሉ አንድ አይነት ቅርጽ የላቸውም። አንዳንድ ሀገሮች ክብ ማለት ሰርክል ሲሆኑ ወይም የተጠጋጉ ይመስላሉ። ሌሎች ደግሞ ረጅም እና ጠባብ ናቸው። እንዲሁም ደግሞ የተከፋፈሉ ሴፓሬትድ የሆኑ ሀገሮችም አሉ እና ጀነራሊ በአምስት ቦታዎች ውስጥ ነው የሚመደቡት ወይም በአምስት ካታጎሪ ውስጥ ይገባሉ። ኮምፓክት ሼፕ ያላቸው ካንትሪዎች አሉ፣ ፍራግሜንትድ፣ ኢሎንጌትድ፣ ፔርፎሬትድ ኤንድ ፕሮትሩድድ ሼፕ ካንትሪ አሉ ማለት ነው። ሶ እነዚህ ስለ ሼፕ ኦፍ ካንትሪ በምናነሳበት ሰዓት የማፕ ጉዳይ ብቻ አይደለም፣ ከዲፌንስ ጋር፣ ከአድሚኒስትሬሽን ጋር እንዲሁም ከኢኮኖሚክ ኢንቴግሬሽን ጋር ይገናኛል ማለት ነው። ሶ በሀገር አስተዳደርና ልማት ላይም የራሳቸው የሆነ ተጽዕኖ አላቸው ነው ሼፖች። whether some kinds of shape is advantageous to a country or not, however depend on many other factors. እንግዲህ ምንድነው እንትን ላይ ብቻ ቤዝድ አንሆንም ነው ማለት፣ አድቫንቴጅን እና ዲስአድቫንቴጅን ለማንሳት ሼፕ ላይ ብቻ ቤዝድ አንሆንም። ዲፔንድ ኦን ሜኒ አዘር ፋክተርስ፣ ሌሎች ዲፔንድ የምንሆንባቸው ብዙ ፋክተሮች አሉ ነው የሚለን። እንግዲህ የመጀመሪያው ሼፕ ኦፍ ካንትሪ ኮምፓክት ሼፕ ካንትሪስ ነው። The distance from the geographic center of the state to any of the borders does not vary greatly. እንግዲህ ጂኦግራፊክ ሴንተር ኦፍ ዘ ስቴት፣ የዛ የስቴቱ ሴንተር ይኖራል። ሶ ሴንተሩ ከቦርደሩ ያለው ርቀት ብዙ የማይለያይ ከሆነ ያ ማለት ኖርዙ ከሴንተሩ፣ ሳውዙም ከሴንተሩ እንዲሁም ኢስቱም ዌስቱም ከሴንተሩ ብዙ ርቀት የማይኖራቸው ከሆነ ወይም ደግሞ መለያየት የማይኖር ከሆነ ያን ሀገር ኮምፓክት ሼፕ ካንትሪስ ብለን ልንጠራ እንችላለን ማለት ነው። ሶ ኮምፓክት መሆኑ ምንን ያቀልላታል? ከዲፌንስ አንጻር፣ ከሶሾ ኢኮኖሚክ አንጻር፣ ከካልቸራል ኢንቴግሬሽን አንጻር ያለውን ነገር ቀለል ያደርግላታል ማለት ነው። ሶ ቀረቤታ አላቸው ቦርደሩ እና ሴንተሩ ማለት ነው። ሌላኛው ፍራግመንት ሼፕ ካንትሪስ ነው። ይሄ ፓርትስ አር ሴፓሬትድ የሆነ ማለት እየተከፋፈለ ሀገር ነው። አንድ ሀገር ክፍሎቹ እርስ በርሳቸው ተለያይተው ከሆነ እና መካከላቸው ውሃ፣ ሌላ መሬት ወይም ሌላ ሀገር ካለ ፍራግመንትድ ሼፕ ካንትሪስ እንላለን። ሌላኛው ኢሎንጌትድ ሼፕ ካንትሪስ ነው። they are geographically long and relatively narrow like Chile. እንግዲህ ረጅም እና ጠባብ ከሆነ ነው ኢሎንጌት ሼፕ የምንለው። ለምሳሌ ቺሌን በምናነሳበት ሰዓት ከሰሜን ወደ ደቡብ በጣም ረጅም ናት፣ ነገር ግን ስፋቷ በአንጻራዊነት ጠባብ ነው ቺሌ ማለት። ስለዚህ ይህንን ነው ጂኦግራፊካሊ ሎንግ ናቸው ግን ደግሞ ናሮ ናቸው ማለት ነው። ፐርፎሬትድ ሼፕ ካንትሪስ a country that completely surrounds another country like the Republic of South Africa. አንድን ሀገር ሙሉ በሙሉ ሰራውንድ የምታደርግ ከሆነ ለምሳሌ ሳውዝ አፍሪካ ሌሴቶ እንደተባለችን ሀገር ሙሉ በሙሉ ትከባለች ማለት ነው። ስለዚህ እንደዚህ አይነት ከበባ
በሀገራት መካከል የተካሄደ ከሆነ ፐርፎሬት ሼፕ ካንትሪስ እንላለን። ኮምፕሊትሊ ሰራውንድ የምታረግ ከሆነ ፕሮትሩድ ሼፕ ካንትሪስ የምንለው አንዱ ክፍል በጣም የረዘመ ሲሆን ማለት ነው። ከተቀረው የሀገሪቱ ክፍሎች አንደኛው ፓርት በጣም የረዘመ ከሆነ ፕሮትሩድ ሼፕ ካንትሪስ እንላለን። እንግዲህ የሀገራትን ሼፕ ሜዥር የምናደርግበት የተለያዩ ዘዴዎች አሉ። አንደኛው ኢንዴክስ ኦፍ ኮምፓክትነስ እንላለን። ምንድነው ይሄ? ሜዥር የሚያደርግልን የአንድ ሀገር ቅርጽ ከሰርክል ምን ያህል እንደራቀ ምን ያህል ዲቪዬትድ እንደሆነ ነው ሜዥር የሚያደርግልን ማለት ነው። ሰርክል ሼፑ ከምን ጋር ነው ቶታሊ የሚገናኘው? ከኮምፓክት ሼፕ ጋር ይገናኛል። ሞር ሰርኩላር ሼፕ የሆነ ሞስት ኮምፓክት ሼፕ ይሆናል ማለት ነው። ምክንያቱም since there is no country with absolutely circular shape circular ክብ የሆነ ወይም የተጠጋገለ ክብ ምንለው አይነት እንትን ሀገር የለችም ነው። ኖ ካንትሪ ነው። ግን ምንድነው those approximating a circular shape are said to be more compact ወደ ሰርኩላር ሼፑ ሊመሳሰል የሚችል ከሱ ጋር ከሰርኩላር ሼፕ ጋር ሊመሳሰል የሚችል የተጠጋጋ አፕሮክሲሜትድ የሆነው ወደ ሰርኩላር ሼፑን ምን ብለን እንጠራለን? ሞር ኮምፓክት ብለን እንጠራለን ማለት ነው። ወደ ሰርኩላር ሼፑ የተጠጋጋውን። ግን ሰርኩላር ሼፕ ያለው ካንትሪ የለም ነው አስ ወርልድ። ስለዚህ እነዚህን ሜዥር የምናደርግባቸው ኮምፓክትነስን ሜዥር የምናደርግባቸው አራት ወዮች አሉ። የመጀመሪያው ኤሪያ ባውንደሪ ሬሽዮ ነው። ኤሪያ ባውንደሪ ሬሽዮ ላይ ለምሳሌ የአንድን ሀገር ኤሪያ ወሰደን። ኤሪያው ለምሳሌ 1000 ኪሎ ሜትር ስኩዌር ቢሆን ከዛ ባውንደሪው እንደገና እንወስዳለን። ባውንደሪው ሚንስ የመሬት ዳርቻው ማለት ነው። ለምሳሌ 200 ርዝመት ኪሎ ሜትር ያለው ቢሆን ኤሪያው ሲካፈል ለባውንደሪ ከዛ የሚመጣው አለ 1000 ሲካፈል ለ200 ከዛ 5 ይመጣል አይደል? አሁን ቁጥሩ ላይ እንቆምና ምን ነው ዲፋይን የምናደርገው? the higher the area boundary ratio ያ የመጣው ቁጥር ሃየር ከሆነ the greater the degree of compactness የኮምፓክትነሱን ዲግሪ ሃይ ይሆናል ማለት ነው። ስለዚህ ልክ ካልኩሌት አድርገን የምናመጣው ቁጥሩ ላይ ቤዝድ ሆነ የምንሰጠው ዴፊኒሽን ወሳኙ ነገር ማለት ነው። የመጣው ቁጥር ሃይ ከሆነ ዲግሪ ኦፍ ኮምፓክትነሱም at the same time ሃይ ይሆናል ማለት ነው። ሌላኛው ቦንደሪ ሰርከምፍራንስ ሬሽዮ ነው። ቦንደሪ ሰርከምፍራንስ ሬሽዮ ስንሰራ አሁንም ቦንደሪ እንወስዳለን እንደገና ሰርከምፍራንሱን ሰርተን እናገኛለን። ከዚያ ተካፍሎ የሚመጣው ቁጥር አሁን ከዚህኛው የሚለየው ተካፍሎ የሚመጣው ቁጥር አለ። ለምሳሌ ቦንደሪ ሰርከምፍራንስ ሬሽዮን የሁለት ሀገራትን እንስራ ብንል የአንደኛው ሀገር 0.95 ቢመጣ የአንደኛው ሀገር ደግሞ 0.7 ቢመጣ ሞር ኮምፓክቱ ማን ነው ስንል ሞር ኮምፓክቱ ማን ነው ለሚለው ኮንክሉዥን ለመስጠት ማለት ነው። therefore the nearer the ratio to 1 the more compact the country እዚህ ያ የመጣውን ቁጥር ለአንድ ሞር የተጠጋጋው ሞር ኮምፓክት ሼፕ ይኖረዋል። ያ ማለት 0.95 የመጣው ካንትሪ ሞር ኮምፓክት ሼፕ ካንትሪ ብለን ልንጠራ እንችላለን ማለት ነው። ሌላኛው ኤሪያ ሰርከምፍራንስ ሬሽዮ ነው። እዚህ ላይም ኤሪያውን እንወስዳለን ሰርከምፍራንሱን እንወስዳለን ዘን አካፍለን በኋላ የሚመጣልን ቁጥር አለ። ከዛ በኋላ ያ ቁጥር ሃይ የሆነ ትልቅ ቁጥር ከመጣልን ዲግሪ ኦፍ ኮምፓክትነሱ ላይም ሃይ ግሬተር ይሆናል ማለት ነው። እነዚህን ኤግዛም ቤዝድ ጥያቄዎች ላይ ቀጥሎ ካለው ከቴብሉ እየወሰደን የምንሰራ ይሆናል ማለት ለየብቻ ሁሉንም አንዱን ዩኒት ለየብቻ አንድ ላይ አድርጌ ሰራላችኋለሁ። ኤግዛም ቤዝድ የሆነውን በቦርድ ላይ በደንብ እያሳየዋችሁ ሰራለሁ። ዋናው ነገር ሰርተን የሚመጣው ቁጥር አለ። ቁጥሩ ላይ ቤዝድ ሆነ የምንሰጠው ዴፊኒሽን ነው። እዚህኛው ላይ የምንወስደው ኤሪያ እና አክቹዋል ኤሪያ ነው። አንደኛው ኤሪያ ሰርክል ኦፍ ኤሪያ ፓይ አር ስኩዌር አድርገን ከሰርክል ኤሪያ የምንወስደው ማለት ነው። ያ ማለት ቀድመን ራዲየሱን እናገኛለን። ከዛ በኋላ ነው የምንሰራው። ራዲየሱን የምናገኘው ኤሪያው አለ። ኤሪያውን ለሁለት አካፍለን ራዲየሱን እናገኛለን አስዩም አድርገን ማለት ነው። ዘን ከዛ በኋላ እዚህ ላይ ተሰርቶ የሚመጣው አለ። ያ የመጣው ቁጥር ኤሪያ እንደ አክቹዋል ኤሪያ ሬሽዮ አለ። ቁጥሩን ከአንድ ጋር ነው ኮምፔር የምናደርገው ማለት ልክ እንደ ቅድም። ያ ማለት
ሞር ወደ አንድ የተጠጋጋው ሞር ኮምፓክት ይሆናል። እንደገና ደግሞ ከዛ የራቀ ከሆነ ደግሞ ሌስ ኮምፓክት ዘ ካንትሪ ይሆናል ማለት ነው።